ዛሬ ደግሞ ማሳያችሁ ቀለል አድርጌ $132 እንዴት እንደሰራው ነው ማሳያችሁ። ዋሌት የምትለው ጋር እዚህ ቴሌግራም ዋሌት ነው የምትቀበሉት ማለት ነው። በትረስት ዋሌት ልትቀበሉ ትችላላችሁ፣ በቴሌግራም ዋሌት ልትቀበሉ ትችላላችሁ። እኔ እዚህ ጋር እንደምታዩት በቴሌግራም ዋሌት ነው የምትቀበለው። ዛሬ ዊዝድሮዋልን ጭምር እያደረኩ ስለማሳያችሁ፣ ለምሳሌ እዚህ ጋር የኤክስቼንጅ ያልተደረገ ወደ ጃምፕ ቶክን የሚባላል አይደለ? ይሄ ጃምፕ ቶክን የሚባለው ወደ $7 አካባቢ ያለኝ። ስለዚህ ይሄንን $5 አካባቢ ጨምርበትና ኦልሞስት እንታደርገዋለሁ $12 አካባቢ አድርገዋለሁ ማለት ነው። ሌትስ ጎ ቱ ዘው አፕሊኬሽን ሆኒጌን ይሰኛል ማለት ነው። ይህ አፕሊኬሽን ግን በብዛት የሚሰራው ለዩኒቨርሲቲ ተማሪዎች ነው። ለምን እንዳልኳችሁ ልንገራችሁ። ዩኒቨርሲቲ ላይ ኔትወርክ በነፃ ነው፣ ዋይፋይ አለ ምን አለ። ያንን ተጠቅማችሁ ገንዘብ መስራት ትችላላችሁ ማለት ነው። ቪዲዮን ላይክ ያላረጋችሁ እስቲ ቪዲዮን ላይክ በማድረግ ሰፖርት አድርጉት። ቻናሉ ቪዲዮ ቫይራል በመውጣት ለብዙ ሰዎች እንዲዳረስ እርዱን። እዚህ ጋር ጃምፕ ቶክን የሚባል አለ። ወደ ጃምፕ ዳሽቦርድ ልግባና ላሳያችሁ። መጀመሪያ ዊዝድሮ እያደረኩ $5.2 አካባቢ ያለኝ ማለት ነው የሰራሁት። እንግዲህ በአንድ ታስክ ብቻ እዚህ ጋር ባይናንስ አወርዳችሁ ቬሪፋይ በማድረግ ብቻ $5.9 ይሰጣችኋል። ኦልሞስት $6 ማለት ነው አይደለ? ፕራይሱን እያያችሁ ነው አይደለ? እዚህ ጋር ጉግል ላይ ሰርች በማድረግ ብቻ ይሰጣችኋል ማለት ነው። እንዴት እንደሆነ ሙሉ ቪዲዮውን የተብራራ ስለሆነ የምሰራላችሁ። እናንተ ግን ከእናንተ የሚጠበቀው ምን ታደርጉልኛላችሁ ማለት ነው? ላይክ፣ ሰብስክራይብ እና ሼር ታደርጋላችሁ። ከዛ አርኒንግ የሚለው ጋር ላሳያችሁ። አርኒንግ የሚለው ጋር እዚህ ጋር ፒያውት የምትለዋን አንድ ጊዜ ነካታለሁ። እዚህ ጋር ፒያውት ሳረግ በዚህ ካወጣው 5.26 ይሰጠኛል ማለት ነው። ከዛ ፒያውት አረገዋለሁ ማለት ነው። ከዛ እዚህ ጋር ፒያውት እያደረገ ነው። እዚህ ጋር እንደዚህ ትራንስፈር ኢን ፕሮግረስ ይላል ማለት ፍጥነቱ ተመልከቱ። ያው ከላይ የባይናንስ ሜሴጇ ከተፍ አለች ማለት ነው። ቤተሰቦች እዚህ ጋር የባይናንስ ሜሴጅ ገባች ማለት ነው። እዚህ ጋር እንደምታዩት ይሄኛውም ፒያውቱ ማለት ነው። እንደዚህ አድርገን አንድ ጊዜ ፒያውት እናደርገዋለን ማለት ነው። እዛ እዚህ ጋር እናደርገዋለን። እሺ ይሄኛው ፒያውቷን አንድ ጊዜ ኖት ኢነፍ ባላንስ ይላል። እዚህ ጋር ገብቷል ማለት ነው። ላሳያችሁ እዚህ እንመለሳለን ማለት ነው። ከዛ $132 አልነበር የሚለው አሁን ሪፍሬሽ እናደርገዋለን። ሪፍሬሽ እያደረግን እንጠብቀዋለን ማለት ነው። እዚህ ጋር እንደምታዩት 7.6 ነበር 12 ሆነ። ይሄ 137 ሆነ ማለት ነው። እያያችሁት አይደል የተቀየረው? ጋይስ እንደዚህ አድርጋችሁ በቀላሉ ነው ብር የሚሰራው እዚህ ሀገር ላይ ማለት ነው። እና ይሄ ነገር እንዴት ነው ለዩኒቨርሲቲ ተማሪዎች እንዴት ነው ለኢትዮጵያውያን ገንዘብ የሚሰራበት ብላችሁ ልጠይቁ ትችላላችሁ አይደለ? ላሳያችሁ አሁን እንዴት እንደሆነ እንገራችሁ። የመጀመሪያው ከታች የማስቀምጥላችሁ ሊንክ አለ። እሱ ሊንክ ተጠቅማችሁ ሆኒጌን የሚባለውን አፕሊኬሽን ታወርዳላችሁ። ይህን አፕሊኬሽን ስታወርዱ በነፃ $5 የመጀመሪያ ይሰጣችኋል ማለት ነው። ዩ አርን $5 ፍሬን አሲዮ ዘይ ሬጂስተር ሲያደርጉ ደግሞ $3 እንድትሰጡ $3 እስከ $5 ስትመዘገቡ $3 ይሰጣችኋል ማለት ነው። እኔ እዚህ ጋር እንደምታዩት አንሊሚትድ ኢንተርኔትን ሼር አድርጌ ማለት ነው። አንሊሚትድ ኢንተርኔት ሼር በማድረግ ብቻ $10 አግኝቻለሁ ማለት ነው። ያው ኢንተርኔት ብዙ ጊዜ ስለምጠቀም $10 አግኝቻለሁ። ዩኒቨርሲቲ ተማሪዎች በብዛት ይህን ገንዘብ መስራት ትችላላችሁ ያልኩበት ዋነኛ ምክንያት ዩኒቨርሲቲ ላይ ዋይፋይ አለ። እዛ ዋይፋይ ስትጠቀሙ የላይብረሪ ምናምን ቁጭ ብላችሁ ይህን አፕሊኬሽን ኢንስታል ስላደረጋችሁ ብቻ ስልካችሁ ላይ አውቶማቲካሊ እንደዚህ እየሰራ ይቆጥርላችኋል ማለት ነው። እዚህ ላይ መስራቱን እርግጠኛ ለመሆን እዚህ ጋር ለምሳሌ ሞዶች አሉ። ዩ አር ኖ አርኒንግ ሃኒገን ሞድ የሚለውን ታደርጉታላችሁ። አሁን እዚህ ጋር ሃኒጌን ሞድ አርን እያደረኩ ነው። ይሄኛው ወደ ሞድ እዚህ ሲሄድ ደግሞ ጃምፕ ታስክ ሞድ ነው። ከዛ እዚህ ጋር በሃኒጌን ማስራት ከፈለጋችሁ ሃኒጌን ሞድ ታደርጉታላችሁ ማለት ነው። ልክ እንደዚህ አድርጋችሁ ሃኒጌን ሞድ ታደርጉታላችሁ ማለት ነው። እዚህ ጋር ኖት ሼሪንግ ይላል። እዚህ ጋር ለምሳሌ ኦፕን ሉኪፖት የሚባል አለ። እዚህ ጋር ሉኪፖት ሲጠራቀምላችሁ ይሄንን ላኪፖት የሚባለው ማለት ነው ማሰሮውን ከዛ እንደዚህ ያደርጋችሁ ክሌም ታደርጋላችሁ ማለት ነው። እዚህ ጋር የስልካችሁ ነው። እዚህ ጋር ዲቫይሶቹ ምናምን ነገር ይመጣላችኋል። ሰዎችን መጋበዝ ትችላላችሁ። ሰዎችን በመጋበዝ መስራት ትችላላችሁ። እዚህ ጋር እንደምታዩት ያገኘ ነው በዚህ ሳምንት ማየት ትችላላችሁ። እዚህ ጋር አንዳንድ ነገሮችን ማሳየት ስለሌለብኝ ነው። ከዛ የጃምፕ ታስክ ሞድ ደግሞ እንደምታዩት ወደ 13,000 አግኝቻለሁ። ቦነስ ታስክ ሞድ ማለት ነውና ይሄ ወደ ጃምፕ ታስክ ሞድ ሲወስዳችሁ በዚህ መንገድ ትገባላችሁ። ሃኒጌን ላይ ስለተጫወታችሁ $0.28 ይሰጣችኋል። እዚህ ጋር ደግሞ ዩቲዩብ ቪዲዮ በማየት 0.01 ከዚህ በፊትም ቪዲዮ ሰርቼላችኋለሁ። ቻናሉን በደንብ ብትጎበኙ ታዩታላችሁ ማለት ነው፣ የሰራኋቸውን ቪዲዮዎች ማለት ነው። ቤተሰቦች እንግዲህ የዩኒቨርሲቲ ተማሪ ከሆናችሁ እንዲሁም ደግሞ ዩኒቨርሲቲ ላይ ቁጭ ብላችሁ ገንዘብ መስራት ከፈለጋችሁ በቀላሉ እነዚህ አይነት ታስኮችን በመስራት ብቻ ሀብታም መሆን ትችላላችሁ ማለት ነው። ሀብታም መሆን ትችላላችሁ ኢን ሴንስ ምን ማለት ነው? የተቻለ ቢያንስ ራሳችሁን መቻል በዚህ ሰዓት ላይ ሀብታም መሆንነት ነው ማለት ይበቃል። ራስን መቻል ወሳኝ ነው እንደወጣ ስታስቡት። እዚህ ጋር እንደምታዩት እነዚህን ታስኮች 60 ታስኮች ሲሰሩ $1 ይሰጣችኋል ማለት ነው። በጣም ቀላል ናቸው። ሰርች በማድረግ ማየትና ሊንክ መንካት ነው አንድ ጊዜ የሚጠበቅባችሁ። እዚህ ጋር እንደምታዩት ይሄኛውን ጌም ስትጫወቱ ደግሞ ጌሞች አሉ $15 ይሰጣችኋል። ይሄኛውን ጌም $35፣ እዚህ ጋር $4 ይሰጣችኋል ማለት ነው። እዚህ ጋር የተለያዩ ጌሞች አሉ ለእናንተ ቀለል ያሉትን ይሄ $26፣ $71 ምናምን ነገር
ይሰጣችኋል ማለት ነው። እነዚህ ደግሞ በጣም ብዙ ታስኮች አላችሁ። $71 በዚህ ብቻ 35 26 የባይናንሷን ታስክ ብትሰሯት ለምሳሌ ይችኛዋን $6 ይችኛዋን በጣም ቀላል ነች። ይችን ሰርታችሁ $6 ተቀብላችሁ ቅንጥስ ማለት ነው የሚጠበቅባችሁ ከእናንተ ማለት ነው። ከዛ እዚህ ጋር ሜክ ፕሪዲክሽን ቱ አርን ኤንድ ክሌም ሶላና ምናምን የሚላለ ለምሳሌ ይሄኛው አፕሊኬሽን ነው ማለት ቤትፎሊዮ ኦፈር ዴሊ ፕሪዲክሽን ይላል ማለት ነው። ሳይን አፕ ቤትፎሊዮ.com ላይ ምናምን ነገር ይላል። ቤቲንግ ሳይት ነው። እዛ ላይ መግባት ትችላላችሁ። ግን ያው መመዝገብ ብቻ ነው እና ህጎቹን በደንብ አንብቧቸው። እዚህ ጋር እንደምታዩት ኮምፕሌት፣ እነዚህን ሲምፕል ታስኮች ናቸው። ቪዲዮ በማየት ኮምፕሌት ታስክ በማድረግ እንዲሁም ደግሞ ቪዲዮዎችን በማየት መስራት ትችላላችሁ። የእነዚህን ቪዲዮዎች ደግሞ ኮዶች አሉ። ኮዶቹን ደግሞ ቴሌግራም ቻናል ላይ ይለቅላችሁና ምንም ሳታዩ ጀስት ራንደምሊ ኮዶቹን በማስገባት መጠቀም ትችላላችሁ። እኔ ሌላው ደግሞ ያው ሃኒጌን ሞዱን እንደዚህ እንደምታዩት ምንም ከእናንተ አይጠበቅም። ጀስት እዚህ ጋር በማድረግ ብቻ ራሱ አውቶማቲካሊ እንዲሰራላችሁ ማድረግ ትችላላችሁ። $20 ሲደርስ በባለፈው መንገድ ማውጣት ትችላላችሁ። እኔም ይሄ በአንድ ሳምንት ውስጥ $10 ሰርቻለሁ ማለት ነው። $5 ደግሞ በዛኛው ሰርቼ ይኸው ተቀብያለሁ ማለት ነው አይደል? እንደዚህ እያደረግን ነው ገንዘብ የሚሰራው ማለት ነው። ይህን ነገር ለመናገር ያክል ነው።